ምዕራብ ትግራይን ነጻ ለማውጣት ቆርጠን ተነስተናል የሚሉ ደናቁርቶች ናቸው አሉ ጌታቸው ረዳ። ሰርጉን አቋርጦ ቀዶ ጥገና የሰራው ሐኪም እየተወደሰ ይገኛል። በየመን የስደተኞች ማቆያ ላይ አሜሪካ በፈጸመችው ጥቃት የተገደሉ 3 ኢትዮጵያውያን ቤተሰቦች እንዳሉ ተነገረ። ኤርትራ ጦሯን አስጠጋች። ሰላማችሁ ይብዛ ውድ ቤተሰቦቻችን፣ አሁን አዳዲስና ያልተሰሙ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አስቀድማችሁም የዩቲዩብ ቻናላችን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ምዕራብ ትግራይን ነጻ ለማውጣት ቆርጠን ተነስተናል የሚሉት ደናቁርቶች ናቸው ሲሉ ጌታቸው ረዳ ተናገሩ። ህወሓት የራያ አላማጣ አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረ ሚካኤል ለወይን ጣቢያ ሲናገሩ ተደምጠዋል። ይህንን ተከትሎ አቶ ጌታቸው ረዳ በበኩላቸው ምዕራብ ትግራይን ነጻ ለማውጣት ቆርጠን ተነስተናል የሚሉ ደናቁርቶች ናቸው ሲሉ ገልጸዋል። አሁን ደቡብ ትግራይን ነጻ ለማውጣት እንዘምታለን እያሉ መጮህ ጀምረዋል ያሉ ሲሆን ዘመቻቸው ሁሉ የትግራይን ህዝብ ጥቅምና ህልውና የሚጻረር ነው ሲሉም ተናግረዋል። በዚህ ኋላ ቀር ቡድን ውስጥ ላለመጠመድ የምንችለው ሁሉ እናድርግ በማለት ለደብረ ጽዮን ንግግር ተቃውሟቸውን ገልጸዋል። ጌታቸው ረዳ ይህንን ያሉት ህወሓት የራያ አላማጣ አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረ ሚካኤል ለወይን ጣቢያ ሲናገሩ መደመጣቸውን ተከትሎ ነው። አቶ ጌታቸው ረዳ በበኩላቸው ምዕራብ ትግራይን ነጻ ለማውጣት ቆርጠን ተነስተናል የሚሉት ደናቁርቶች አሁን ላይ ደቡብ ትግራይን ነጻ ለማውጣት እንዘምታለን እያሉ መጮህ ጀምረዋል ያሉ ሲሆን ዘመቻቸው ሁሉ የትግራይን ህዝብ ጥቅምና ህልውና የሚጻረርና የሚጎዳ ነው ሲሉም ተናግረዋል። በሌላ በኩል የቀድሞው የህወሓት ከፍተኛ አመራርና አሁን ላይ የጌታቸው ረዳ ቡድን የሆኑት ፕሮፌሰር ክንዳያ ገብረ ህይወት የደብረ ጽዮን ቡድን ከተደጋጋሚ ስህተቱ የማይማር ነው ሲሉ ተናግረዋል። ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክትም የደብረ ጽዮን ቡድን ከረር ባሉ ቃላት የወቀሱ ሲሆን ከተደጋጋሚ ስህተቱ የማይማር ጠባብና ኋላ ቀር እንዲሁም በየትኛውም ኪሳራ ስልጣንን ለማግኘት የሚፈልግ ሲሉ ገልጸውታል። በዶክተር ደብረጽዮን የሚመራው ህወሓት በትግራይ ደቡባዊ ዞን ምንም አይነት ተፈላጊነት እንደሌለው የጠቀሱት ፕሮፌሰር ክንዳያ ይህ ቡድን እያደረገ ያለውን እንቅስቃሴም እኔ ከሞትኩ ሰርዶ አይብቀል ብለው ገልጸውታል። ጨምረውም ይህ ትግራይን የበለጠ ጥፋት ውስጥ ለመክተት የሚንቀሳቀሰው ቡድን በጋራ ልንታገለውና ልንቃወመው ይገባል ሲሉም አሳስበዋል። በሌላ ዜናችን በየመን የስደተኞች ማቆያ ላይ አሜሪካ በፈጸመችው ጥቃት የተገደሉት 3 ኢትዮጵያውያን የአንድ ቤተሰብ አባላት እንደሆኑ ተናገሩ። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጸሙ ጥቃት ምክንያትም በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። ምዕራባውያኑ የመርከቦቻቸውን ደህንነት አደጋ ላይ የጣሉትን የየመን ሀውቲ ታጣቂዎችን ወታደራዊና የኢኮኖሚ ተቋማትን ኢላማ ማድረጋቸውን ሲናገሩ ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልለውበት የነበረው ቦታ መሆኑን ሪፖርቶች ያመላክታሉ። ኢትዮጵያውያን ለስደት መሸጋገሪያነት ከሚመርጧቸው ሀገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላኖች ሚያዝያ 20 2017 ዓመተ ምህረት ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዘውበት በነበረው ማቆያ ላይ መሆኑንም የየመን ባለስልጣናት ሲገልጹ ሰንብተዋል። በጥቃቱ ቢያንስ 68 ሰዎች መገደላቸውንና ተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው ከነዚህ ውስጥም 47 ሰዎች መቁሰላቸውን አልማሲራ የተባለ የሀውቲ ቴሌቪዥን ጣቢያ ዘግቦታል። ሳዳ ግዛት ውስጥ የሚገኘው ማዕከል ላይ በተፈጸመው ጥቃትም የሞቱትና የቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኞቹ ሀገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀረ ቢቢሲ የመን ውስጥ ከሚገኙ ኢትዮጵያውያን አረጋግጫለሁ ብሏል። ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉ በተጨማሪም አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ ያለ በአማርኛ ሲጣራ መስማቱን ዘግቧል። ቢቢሲ ያናገራቸው ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉትና ከቆሰሉት በርካቶች አንዳንዶቹም ሁሉም ኢትዮጵያውያን መሆናቸውን ያምናሉ ሲሉም ተናግረዋል። በጥቃቱ ከተገደሉት ኢትዮጵያውያን መካከል 3 የአጎትና የአክስት ልጆች በአንድ ላይ ህይወታቸው ማለፉን ቢቢሲ ከቤተሰቦቻቸው ለመረዳት ችያለሁ ብሏል። በሌላኛው ዜናችን ኤርትራ ጦሯን ማስጠጋቷ ተሰማ። ኤርትራ ጦሯን አስጠጋች። የቀጠናውን ግጭት መልኩን እያሰፋ ይመስላል። ከስልጣን ፖለቲካ ወደ ቀጠናዊ ህልውና ጥያቄ ተሸጋግሯል። በሄ
በሄምቲ የሚመራውና ሱዳንን ለሁለት ከፍሎ የራሱን መንግስት የመሰረተው የሱዳኑ ፈጥኖ ደራሽ ኃይል ሰሞኑን መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገውን የአልቡርሃን የባህር ኃይል ቤዝና የነዳጅ ማጣሪያዎች በተከታታይ ባደረገው የድሮን ጥቃት ማውደሙ ይታወሳል። በዚሁም የአልቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎም የኤርትራ የባህር ላይ ፓሬት ጀልባዎችና ፖርት ሱዳንን እንከላከላለን በሚል ወደ ሱዳን የባህር ጠረፎች አቅንተዋል ነው የተባለው። በዚሁም የታጠቁ ድሮኖችን ተጠቅሞ ፖርት ሱዳን ላይ እርምጃ እየወሰደ የሚገኘው ፈጥኖ ደራሽ ኃይሉ ወይም አርኤስኤፍ ወደ ቀጠናው ያቀናውን የኤርትራ የባህር ላይ ጀልባዎች ቀይ ባህር ውስጥ ሊያሰጥማቸው እንደሚችል በፈጥኖ ደራሽ ኃይሉ በኩል የሚወጡ መረጃዎች ያመላክታሉ። ከወደ ራፒድ ስፔሻል ፎርስ አርኤስኤፍ እየወጡ ያሉ መረጃዎች ይጠቁማሉ። በዚህ የተነሳም የቀጠናው ሰፋ ያለ ግጭት እንዳይቀሰቀስ ተሰግቷል። የሱዳን ወታደራዊ መሪው አልቡርሃን ከአንድ ወር በፊት ሚያዝያ 10 ቀን 2025 ከኤርትራ ድጋፍ ለማግኘት ወደ አስመራ አቅንተው እንደነበር ይታወሳል። ይህ በእንዲህ እንዳለ አሁን ላይ እየወጣ ያለው መረጃም የኤርትራ ባህር ኃይል በድሮን መመታቱ እየተነገረ ይገኛል። ይህንን ያስታወቀው የሱዳኑ ፈጥኖ ደራሽ ኃይል የምሽት ዜና ዘገባ ነው። የሌተናል ጀነራል ሄምቲ ዜና አውታር የሆነው አርኤስኤፍ በዘገባው እንዳስታወቀውም በዛሬው ግዳጃችን የሻቢያን ባህር ኃይል ከአልቡርሃን ተራፊዎች ጋር ቀይ ባህር ውስጥ አስምጠናቸዋል። ቀጣይ ታርጌታችን አስመራና ምጽዋ ፖርት ይሆናል ሲል ምሽቱን በፎቶ ባሰራጨው ዘገባ ዛቻውን አሰምቷል። በሌተናል ጀነራል ሄምቲ የሚመራውና ሱዳንን ለሁለት ከፍሎ የራሱን መንግስት የመሰረተው የሱዳኑ ፈጥኖ ደራሽ ኃይል ሰሞኑን በተከታታይ መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገው የአልቡርሃን የባህር ኃይል ቤዝና የነዳጅ ማጣሪያዎች በድሮን እያወደመና እየመታ ከጥቅም ውጭ እያደረገው ይገኛል። የሻቢያ ባህር ላይ ፓሬቶች የጦር ጀልቦች ፖርት ሱዳንን እንከላከላለን፣ እንቆጣጠራለን፣ አልቡርሃን እንታገላለን በሚል ከትናንት ጀምሮ ወደ ሱዳን የባህር ጠረፎች ማቅናታቸው ሲታወቅ ቆይቷል። ሌተናል ጀነራል ሄምቲ ወይም አርኤስኤፍ ዛሬ ለሶስተኛ ቀን ከፍተኛ ቴክኖሎጂ የታጠቁ ድሮኖችን ተጠቅሞ ፖርት ሱዳን ላይ እሳት ሲያዘንብ አምሽቷል። ሰርጉን አቋርጦ ቀዶ ጥገና የሰራው ሐኪም እየተወደሰ ይገኛል። ዶክተር ብሩክ ወይሻ በደቡብ ኢትዮጵያ ክልል በወላይታ ዞን በበሌ የመጀመሪያ ደረጃ ሆስፒታል የቀዶ ጥገና ስፔሻሊስት ሐኪም ነው። ወጣቱ ሐኪም ታዲያ የራሱን ሰርግ ዝግጅት አቋርጦ ወጥቶ ታካሚን ቀዶ ጥገና በማድረግ የማዳኑ ጉዳይ የአካባቢው ነዋሪዎችን መነጋገሪያ አድርጓል። የሰርጉ ዝግጅት ከነበረበት ከ40 ኪሎ ሜትር በላይ ወደ ሆስፒታሉ ተጉዞ ቀዶ ጥገና በማድረግ የሰው ሕይወት ማዳን መቻሉ ዶክተር ብሩክ ለቢቢሲ ተናግሯል። ወጣቱ ሐኪም የተሟላ የቀዶ ጥገና ሕክምና ገና በቅርቡ በጀመረው ሆስፒታል የመጀመሪያ ስፔሻሊቲ ቅጥር ሲሆን በሆስፒታሉ ስራ ከጀመረም ገና 3 ሳምንቱ ነው። በቀዶ ጥገና የታከመው በሽታ ከጨጓራ ህመም ጋር ተያይዞ የሚከሰትና ሕይወትን አደጋ ላይ የሚጥል ሲሆን ታካሚው በሰዓቱ ሕክምና ባይደረግለት ኖሮ ሕይወቱ ሊያልፍ ይችል እንደነበርም ነው የተገለጸው። ቀዶ ጥገና የሕክምና ባለሙያዎችን የቡድን ስራ ነው ያለው ዶክተር ብሩክ በአጠቃላይ በቀዶ ጥገናው ለተሳተፈው የሕክምና ቡድን ምስጋናውን አቅርቧል። የቀዶ ጥገና ሕክምናው የተደረገለት የ40 ዓመቱ ታካሚ በጥሩ ሁኔታ ላይ እንደሚገኝ የገለጸው ዶክተር ብሩክ ከዚህ የሚበልጥ ደስታ የለም አይገኝም ሲል ተናግሯል። በሙያ የፈጸምኩት ቃለ መሐላና የገባሁት ቃል ኪዳን መቼም ቢሆን አላጥፍም፣ ለሙያው የሚገባውን ክብር እሰጣለሁ ሲልም ተናግሯል።